ነግሬሻለሁ። እኔ የሚጠቅምሽን ነገር ነው የነገርኩሽ። የሚያጠፋበት መንገድ በቃ እንደዚህ አይነት ወሬ አታውራኝ እንዴ። ሄሎ ሄሎ፣ አውቂ ወይ እንዴት ነህ? ደህና ነሽ? ሁሉ ሰላም? እንዴት ነሽ? አለሁ። አዎ ባለፈው እኮ አልተመቸሽም መሰለኝ። አዎ እና ዛሬ የምትሻል? እሺ እኔ አሁን ወደ ስራ ምን ልወጣ ስለሆነ በቃ በዛው አግኝቼሽ እገባለሁ። አዎ ላወራሽ የፈለኩት ነገር ስላለ ነው። በቃ ናና እሺ ደውልኝ። አዎ እመጣለሁኝ። አሁን በዛው መጀመሪያ አግኝቼሽ በቃ እገባለሁ ወደ ስራ እና የት እንገናኝ? እዛው ሰፈር ልምጣ? እናንተ ሰፈር? እሺ እመጣለሁ። በቃ አሁን ልወጣ ነው። በቃ ልወጣ ነው። መጣሁ። እሺ በቃ እሺ እናትዬ ባይ። እሺ ሄሎ። አቤት። አዎ መጥቻለሁ። አዎ ደስታ ጋር ነኝ። አዎ እየጠበኩሽ ነው። ነሽ አፍጥኝ፣ ስራ ልሄድ ስለሆነ ትንሽ ፈተና። እሺ እናት። አይ እሺ ደህና ነሽ? እንዴት ነሽ? ሰላም ነው። የተፋስም አስጠብቀዋል እንዴ? ስንት 10 ደቂቃ ነው የሚፈጅብኝ ብለሽ? 5 ደቂቃሽ 5 ምንድነው እንደዚህ አጣፊ ጠራኝ? አንዳንዴ ግድ ያስፈልጋል። ስራ ደግሞ ለሄድ እየደወሉኝ ስለሆነ ለዛም ነው። ለምን እኔ ደግሞ ትቼ ነው የመጣሁት ብታይ። አድ ፈጠራኝ ነው ስራ ምን ያደርጋል? ኧረ አይባልም። እና ምን አዲስ ስራ አርኩ? ብራዘር ምናምን ሁሉም ሰላም። ፋሚሊ እንዴት ናቸው? ደህና ናቸው። አይ እና እኔማ የፈለግኩሽ ስለ ዴቭ አንዳንድ ነገር ልልሽ ፈልጌ። ዴቭ ምን ሆነ? ደውለሽለት ነበር? አዎ ትናንት አውርተናል። ኦኬ ምን አለ መሰለሽ ዴቭ አሁን ያለበት ሁኔታ በጣም እያስቸገረ ነው። እኔ ዴቭ ያለን ግንኙነት ታውቂያለሽ። ዴቭ ነኝ ብዙ መንገዶችን መተናል። ነገር ግን አሁን እያራመደ ያለው ሙድ እየተመቸኝ አይደለም። እንዴት ምን ሆነ? በጣም በቃ ባህሪው ተቀያይሯል። በጣም ሰልፍሽ እየሆነ ነው። ራስ ወዳድ እየሆነ ነው። ለሰው መጨነቅ አቁሟል። ምኑን አራቱ እንደውም ከበፊቱ አሁን ላይ በጣም ተሻሽሏል። እንዴት ነው አንተ ጋር? አይ እንደዛ ሳይሆን ብዙ ጊዜ ነው እንደኛ አንቺን በጣም ብዙ ጊዜ ብር ሲጠይቅሽ የሰማሁት። ባለፈው ምን ፊት አንተሽ ብር ሰጥተሽ ልዳረፍ ፍቅረኛ አይደል? ሲቸገር መቼም አለው። አይ ልክ ነሽ። የሰው ልጅ ሲቸገርኩ ትረጃዋለሽ፣ ግን አንድ ጊዜ ሁለት ጊዜ ታየዋለሽ። ለምንድነው ብሩ የሚያስፈልገው? ለምን እያጠፋው ነው? ላይ ያዋለው ነው የሚለውን ነገር ደግሞ በደንብ አንቺ ማወቅ አለብሽ። ሁለተኛ ነገር ደግሞ ቆይ ልንገርሽ። ሁለተኛ ነገር አንቺ ብሩን የምታመጭበት መንገድ ከየት ነው ብሩ የሚመጣው? አሁን አንቺ ስራ ቢኖርሽም ግን ኖርማል ለራስሽ እንኳን የማይሆን ደሞዝ ነው የምትከፈዩ። በወር 3000 ብር ሰርተሽ መቼም ለሱ ለመርዳት ምን ከምን አድርገሽ ነው? ብራዘርሽ ደግሞ ተቸግሮ ከማየው እኔ ብቸገር ይሻላል። ዘሪ እኔ እየነገርኩሽ ነው። ጭራሽ ገብቶሻል? እኔ ያላም ለዚህ ነው የጠራኸኝ። እኔ ለዚህ ነው የጠራሁሽ። ለማንኛውም በደንብ እዩ። ምክንያቱም እኔ ምንም የማየው ነገር የለም እንዴ። ሌላ ጥርጣሬ ውስጥ አትከተኝ። እንደው ልጅ ምን አይነት እንትን ነው? የቅናት መንፈስ ነው እንደዚህ አይነት ወሬ የሚለው። ለምንድን ነው የምቀናው? ዛሬ ምን አውቃለሁኝ እንዴ? ለምንድን ነው የምቀናው? እንዴት እንደዚህ ያለሽ አንቺ ትቀናለህ ምናምን ትላለሽ እንዴ? የሌለውን ባህሪ እየነገርከኝ ነው እኮ። እኔ በእናንተ በምንድን ነው የምቀናው? እኔ ምን አውቃለሁ? እኔ እኮ ለአንቺ የሚጠቅምሽን ነገር ነው የነገርኩሽ። እሱ እኔ ላይ መጥፎ ነገር አያስብ። ኧረ በፈጣሪ
ምን ያለ የምታውቂው? አውቀዋለሁ በደንብ እንዴ። ከኔ በላይ የሚያውቀው የለም። አንቺ ዴቭን ከኔ በላይ አታውቂውም። ያልሆነውን ሆነ እያልከኝ እኮ ነው። እንዴት ለምን ይችላል? የፈለግሽውን ነገር ማድረግ ትችያለሽ። እኔ ብር ስጩ ተፈለግሽ ነው የገባኝ። ግን እኔ ነግሬሻለሁ። አንደኛ ነገር ደግሞ ከዛ ከምስኪን ወንድምሽ ተቀብለሽ ለሱ ብር አትስጫለቀ። እኔ ደግሞ ተቸግሮ ማየት አልችልም። ብራዘርሽ እዛ ታሟል ምናምን የርሻረል ታሟል። እሱን ተቸገር ማየት አልችልም። እንደ መጀመሪያ ለወንድምሽ ማወቅ አለብሽ። ይሄንኛው ልጅ የሚያጠፋበት መንገድ በቃ እንደዚህ አይነት ወሬ አታውራኝ እንዴ። ይመስል ነገር አውራ እስኪ ስታወራ ጓደኛ ነው። በዚህ ልክ እንዴ ስለሱ ታወራለህ? ነገጣሪ ችግር የለውም። እሱን ስለምደርሽበት እኔ በነገራችን ላይ የማይጸጽተኝ ነገር ነው ያደረኩት። እና አንደኛ እህት አለኝ፣ እናት አለኝ። እንደዚህ አይነት ነገር ሴቶች ላይ በወንድም ላይ ሲደርስ ማንም ሲከፋፍላቸው ማየት አልፈልግም። ይወርስ ሌላ የምታወራኝ ነገር ካለ ላውራ። ከዛ ውጪ ኧረ እኔ ምንም ሌላ እኔ ስራዬን ፈትቼ እኮ ላንቺ አስቤ ነው ሲጀምር እዚህ ነገር ሲመጣው እኮ ደህና ነገር ታወራኛለህ ብዬ ነው። የማይጠቅም ነገር ነው የምታወራኝ። እንዴት ነው ደረቅ? ማን እንደዚህ ደረቅ ነሽ እንዴ? ሌላ ቅርጽ ጠራኝ። ግን የሆነ ቁም ነገር ያለው ነገር ብታወራኝ ደስ ይለኛል። ለላሽ ማለት ነው። ነግሬሻለሁ። እኔ የሚጠቅምሽን ነገር ነው የነገርኩሽ። ምን ተመስረደኝ ፈጣሪ። ጭራሽ ደረቅ ትሆናለች እንጂ ወይ ብራዘር አንቺልኝ ማምን ተጣ ጭራሽ ትቀናለህ ትለኛለች እንዴ ማትረባ። እኔ ምን አገባኝ ሲጀመር። ስንት አይነት ክፉ ሰው ግን አለ መድኃኒዓለም። ስማ እስቲ ቆይ ደግሞ ነው የማያነሳው። ደግሞ ዛሬ እህቴ እንዴት ነሽ? አና ለማርሽ ነው አለሁልሽ። እንዴት ነው ዛሬ ደግሞ ሽቅር ብለሃል? አዎ እባክሽ ዛሬ አንድ ልጅ ጠርቶኝ እኮ ሲቪል አስገባ ሄጄ ነበርና ግዴታ አምሮብኝ ነው መሄድ ያለብኝ። በስራ ልብስ ቤት ደግሞ ትንሽ ያስቸግራል። ኧረ ሁሌ እንደዚህ ልበስ እንዴት እንደሚያምር እኮ ዛሬ ማታ ላይ ስታገል እየዋልኩ እንደዚህ ለብሼ ሄዳ ምንድነው ደግሞ ዛሬ ቤትሽ እስካሁን እዚህ ቦታ ነው ጠዋት ሰውጣ የነበርሽው? እስካሁን እዚህ ሰላም ነው? ኧረ ስንት ስራ ሰርቻለሁ መሰለህ። አይ ፊትሽም ልክ አይደለም። ምንድነው ስትረጋግጥ ያዩሽ ነበር በር ላይ ጫማ እያሉ። ኧረ ምን ማረንኩ? ሰላም ነሽ? ሰላም ነው። እውነት? እውነት። እሺ